ኤምጂ ሳይበርስቴር ሮድስተር ይህ ሁለት በር የሆነ ሮድስተር ተሽከርካሪ በራቸውን በሲዘር ታይፕ በር ያካትቱ ናቸው። በራቸውን ለመዝጋትም አንድ ፕሬስ በማድረግ ብቻ ሙሉ በሙሉ የበሩን እጀታ ሳንነካ መዝጋት እንችላለን ማለት ነው። እነዚህ ተሽከርካሪዎች እንግዲህ በሁለት በር ኮንቨርተብል ካብሪዮሌት ወይም ደግሞ ሮድስተር ተብለው የሚጠሩት ውስጥ ሊካተቱ የሚችሉ ተሽከርካሪዎች ሲሆኑ ኢትዮጵያ ውስጥ ካሉ ተሽከርካሪዎችም በብቸኝነት ሊጠራ የሚችል አይነት ተሽከርካሪ ነው። እንደነገርኳችሁ የስፖርት ካር ስለሆነ 150 ኪሎዋት ከፊት ለፊት 250 ኪሎዋት ደግሞ ከኋላ ሞተር ተገጥሞላቸዋል። በእነዚህ ሞተር አማካኝነትም ወደ 400 ኪሎዋት ወይም ደግሞ 530 ሆርስ ፓወርን ማመንጨት ይችላል። ይህ ተሽከርካሪ ከ0 እስከ 100 ኪሎ ሜትር ፐር አወር ለመንደርደርም 3.2 ሰከንድ ብቻ የሚፈጅበት በጣም ፈጣኑ ተሽከርካሪ ነው ማለት ነው። ይህን ተሽከርካሪ የሚያመርተው እንግዲህ ኤምጂ ሞተር ሲሆን ኤምጂ ሞተርም የ100ኛ አኒቨርሰሪ በዓላቸውን ሲያከብሩ 2024 ጀምሮ ለማርኬት አቅርበዋቸዋል። የዚህ ተሽከርካሪ እንግዲህ ምርታቸው 24 የጀመረ ቢሆንም በሲንግል ሞተርም በዱዋል ሞተርም አማራጭ ያላቸው ተሽከርካሪዎች ናቸው። የዚህን ተሽከርካሪ ዙሪያ ተሽከርካሪ እንግዲህ ባትሪያቸው 77 ኪሎዋት አወር የሆነ ኒኬል ማንጋናይዝ ኮባልት ባትሪ የተገጠመበት ሲሆን ይህን ባትሪን ፉሊ ቻርጅ ካደረግነው 501 ኪሎ ሜትርን ሊያካልል ይችላል። በዋጋ ደረጃ በቻይና ሎካል ማርኬት ላይ ከ51,000 አሜሪካን ዶላር ጀምሮ የሚሸጡ ተሽከርካሪዎች ሲሆኑ በዱባይ ማርኬት ላይ ደግሞ 70,000 አሜሪካን ዶላር እየተሸጠ የሚገኝ ተሽከርካሪ ነው። ይህ ተሽከርካሪ በኢትዮጵያ ማርኬት ላይ ስለሚገኝ አሁን ይሆናል ባላችሁ የምትገምቱትን ዋጋ በኮሜንት ስራ አስቀምጡልኝ። ሐሳብ አስተያየት ካላችሁ መቀበላለሁ። መልካም ጊዜ